በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች ሁላችሁም ይህ ድምፅ የሚሰማችሁ ሁሉ በኃያሉ በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ለዚህች ዕለትና እስከዚህ ሰዓት ደረሳችሁ? አሜን። የምሕረት ባለቤት የቸርነት ባለቤት ሁላችንንም በቸርነቱ በመግቦቱ ሳይለየን ለዚህች ዕለት ለዚህ ሰዓት ያደረሰን አባቶቻችን የቅዱሳን አምላክ እግዚአብሔር ሁላችንንም በቸርነት ጠብቆ እስከዚህ ሰዓት ስላደረሰን ክብርና ምስጋና አምልኮና ውዳሴ ለሱ ይሁን። እንደሚታወቀው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን ዓለምን ለመታደግ አዳምን ከወደቀበት ከውድቀቱ ለማንሳት ወደዚህ መጥቷል። ስለሆነም አሁን ያለንበት የጾሙ ወቅት ይልቁንም ሰባተኛው ሳምንት ኒቆዲሞስ ረቡዕ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መምጣቱና እንዲሁም ደግሞ በአህያ ውርንጭላ ላይ ሆኖ ቤተ መቅደሱን ዙሮ ቤተ መቅደሱን ማክበሩን የምንማርበት የሚሰበክበት የሚነገርበት ሳምንት ነው። ስለ ሆሳዕና እንደ እግዚአብሔር መልካም ፈቃድ እንነጋገራለን። እግዚአብሔር አምላካችን በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። አምላካችን መድኃኒታችን ኢየሱስ ክርስቶስ በነቢያት ያናገረውን እሱ ራሱ ይፈጽም ዘንድ ነቢያት የተናገሩት ይሆን ይከናወን ይፈጸም ዘንድ አምላካችን መድኃኒታችን ኢየሱስ ክርስቶስ ያናገረውን ይፈጽም ዘንድ ሰው ሆኖ ምድር ላይ ተመላልሷል፣ ተገኝቶልናልና ስለሆነም በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 21 ተራ ቁጥር 2 ጀምሮ ያለውን ቃል ስናይ ከተራ ቁጥር 1 ጀምረን ብናነበው ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ መምጣት ቤተ መቅደሱን ማጽዳት የሚናገር ነው። ስለዚህ ስለ ሆሳዕና ጥቂት ማብራሪያ ለመስጠት ነው እዚህ ጋር የተገኘነውና ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ከዘላለማዊ ሞት የማዳን ስራ ለመፈጸም ጥቂት ቀናት ሲቀሩት በነቢያት የተነገረው ትንቢት በብሉይ ኪዳን የነበረው ምሳሌ ይፈጸም ዘንድ በአህያይቱና በውርንጭላው ላይ ተቀምጦ ወደ ኢየሩሳሌም ሲገባ ደቀ መዛሙርቱ ብዛት ያለው ሕዝብ ሆሳዕና በአርያም ሆሳዕና በአርያም እያሉ በዝማሬ በመዝሙር በሰማያዊ ዝማሬ አዳኝ መሆኑን መስክረው ተቀብለውታል። እንግዲህ እውነት ነው። ሆሳዕና ማለት አሁን አድን ወይም መድኃኒት በሰማይ ያለ መድኃኒት ማለት ነው። የድህነታችን ቀን እንደደረሰ የሚናገር ነው። እነ ቅዱስ ዘካርያስ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ያው በአህያይቱና በውርንጭላው ላይ ተቀምጦ እንደሚመጣ የተነገረው ትንቢት የጽዮን ልጅ እየተባለ ሲነገርላት የነበረ የተነገረውን ትንቢት ቃል ሊፈጽም ዘንድ ከደቀ መዛሙርቱም እንግዲህ ሁለቱን ጌታችን እንዲህ አላቸው፣ ሁለቱን በፊታችሁ ወዳለች መንደር ሂዱ ነው። ይሄ ነው የትምህርታችን ርዕስ መነሻ። ወደ በፊታችሁ ወዳለች መንደር ሂዱ ብሎ አዘዛቸው ይላል። ወይቤሎሙ እግዚእ ኢየሱስ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አላቸው፣ ወይቤሎሙ ሑሩ ዘቅድሜክሙ ሀገረ በፊታችሁ ወዳለች መንደር ሂዱ ወበህየ ትረክቡ በዚያም የታሰረች አህያ ውርንጫዋም ታገኛላችሁ እትከወን ወአምጽእወን ሊተ ፈታችሁም አምጡልኝ አላቸው። ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ሁለቱን ወደፊታችሁ ወዳለች መንደር ሂዱ ገስግሱ ደቀ መዛሙርቱን ሂዱ ብሎ አዘዛቸው። በዚያም ስትሄዱ አህያ ከውርንጭላዋ ጋር ታስራ ታገኛላችሁ
ፍትሕወን ወአምጽእወን ሌተ ፈታችሁም ደግሞ አምጡልኝ ይላቸዋል። አህያዋን ከውርንጭላዋ ጋር ታስራ ታገኟታላችሁ። እውነት ነው። ይህንን እያለ ያለ መድኃኔዓለም ኢየሱስ ክርስቶስ ነው። ይህን ድምፅ እየሰሙ ያሉ አገልጋዮቹ፣ ደቀ መዛሙርቱ፣ ተማሪዎቹ ናቸው። ስለዚህ ኢየሱስ ክርስቶስ ሲያዝዝ የማይታዘዝ የለምና ደቀ መዛሙርቱም ሁለቱም ቅዱስ ጴጥሮስና ዮሐንስ ወደፊት ገሰገሱ። የአባታቸውን የመምህራቸውን የኢየሱስ ክርስቶስን ትእዛዝ ተቀብለው ወደፊት ሄዱ፣ ቀጠሉ። መድኃኔዓለም ኢየሱስ ክርስቶስ ያዘዛቸውን ሁሉ የተገብሩ ዘንድ ወደፊታቸው ሲሄዱ ወደፊት ወዳለው ሀገር ሲጓዙ አህያዋን ከውርንጭላዋ ጋር ታስራ አገኟት። እሱ እንደነገራቸው መድኃኔዓለም እንዳላቸው አህያዋ ከውርንጭላ ጋር ታስራ ታገኟታላችሁ ብሏቸው ነበርና አህያዋን ከውርንጭላዋ ጋር ታስራ ከግልገሏ ጋር ታስራ አገኟት። ስለዚህ ሊቃውንተ ቤተ ክርስቲያን እንዳስተማሩን በትርጓሜያቸውም እንደነገሩን አህያዋ ከውርንጭላዋ ጋር ነፃነቷን ተገፋ የለመለመ ሳር ሁሉ እንዳትበላ የጠራ ውሃ እንዳትጠጣ ታስራ እንደነበረ መብላት እየተገባት እንዳትበላ የጠራ ውሃ መጠጣት እየቻለች እንዳትጠጣ ነፃነትን አጣ ነፃነቷን ተገፋ ከልጇ ጋር ታስራ እንደነበረ መጽሐፍ ቅዱስ ይነግረናል። ያቺ አህያዋ ነፃነትን አጣ ነፃነቷን ተገፋ የለመለመ ሳር እንዳትበላ የጠራ ውሃ እንዳትጠጣ ታስራ እንደነበረ ሁሉ የሰው ልጅም 5500 ዘመን በሰይጣን አገዛዝ ስር ወድቆ ነፃነቱን አጥቶ ጸጋውን ተገፎ ክብሩን አጥቶ ተጎሳቅሎ በእግረ አጋንንት ይረገጥ ነበር። እውነት ነው። አህያዋ መታሰሯ የሰው ልጅ በእግረ አጋንንት ተረግጦ በኃጢአት ቁራኝነት ታስሮ ይኖር ነበረ እዚያ ምሳሌ እንደሆነ ሊቃውንቱ ይናገራሉ። አህያዋ ነፃነት አጣ ታስራ እንደነበረ የሰው ልጅም ነፃነትን አጥቶ ክብሩን አጥቶ ተጎሳቁሎ በእግረ አጋንንት እየተረገጠ በዲያብሎስ እግር ስር ወድቆ ይኖር እንደነበረ መጽሐፍ ቅዱስ ይነግረናል። 5500 ዘመን የሰው ልጅ ነፃነትን ያጣበት፣ የሰው ልጅ ክብር ያጣበት፣ የሰው ልጅ የተዋረደበት ዘመን። ስለዚህ መታሰራቸው የሰው ልጅ 5500 ዘመን በእግረ አጋንንት ተረግጠው ይልቁንም ደግሞ በኃጢአት ማሰሪያ ለመታሰራቸው ምሳሌ ነው። ፍትሕወን ወአምጽእወን ሌተ አለ ነቢዩ ቀደም ሲል እንደተናገረው ስለ ክርስቶስ ነፃ አውጭነት ለታሰሩት መፈታት ለዕውሮች ማየትን እሰብክ ዘንድ የተጠቁትንም ነፃ አወጣ ዘንድ ልኮኛል ይላል ቅዱስ ኢሳይያስ ነው። ይሄ እግዚአብሔር አምላክ ቅዱስ ኢሳይያስን ያናገረው ይልቁንም ለታሰሩት በእግረ አጋንንት ለተረገጡት በዲያብሎስ ቁራኝነት ስር ለወደቁት በኃጢአት ማሰሪያ ለታሰሩት መፈታትን ሰብክ ዘንድ ለዓይነ ስውሮችም ለልበ ዕውሮችም ማየትን ሰብክ ዘንድ የተጠቁትንም ነፃ አወጣ ዘንድ ልኮኛል ይላል ትንቢተ ኢሳይያስ 61:1 ላይ። ይህን ቃል ለመፈጸም አዳምና ልጆቹን ከኃጢአት እስራት የሚፈቱበት ወይም ደግሞ የሚፈታበት ጊዜ ስለደረሰ አዳምና ልጆቹ ከኃጢአት እስራት የሚፈቱበትና ወደ ቀደመ ክብራቸው የሚመለሱበት ጊዜ እንደደረሰ ለማስረዳት ፈታችሁ አምጡልኝ አለ። እውነት ነው። ሁለቱን አህያ ፈታችሁ አምጡልኝ፣ አህያዋን ከውርንጭላዋ ጋር ፈታችሁ አምጡልኝ ማለቱ አዳምና ሔዋን ታስረው ይኖሩ ስለነበር የእነሱም ልጆች በእነሱ ስር ወድቀው ይኖሩ ስለነበር ይልቁንም እነዚህም የሚፈቱበት ጊዜ እንደደረሰ ፈታችሁ አምጡልኝ አለ። ይህም በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ የተፈታ ይሆናል ብሎ ስልጣነ ክህነትን የሰጣቸው ሐዋርያትና ከነሱም በኋላ የሚነሱ ካህናት ሰዎችን ከኃጢአት እስራት እየፈቱ ነፃ እያወጡ ወደ እርሱ እንዲያቀርቡ ለእግዚአብሔር መንግስት የተገቡ እንዲሆኑ የተሰጠ ኃላፊነትንም ያመለክታል ነው።
እውነት ነው። ፈታችሁ አምጡልኝ አለ። አህዮች መፈታታቸው የሰው ልጅ መፈታት ምሳሌ ነው። መታሰራቸው የሰው ልጅ መታሰሩ ምሳሌ ነው። ወደፊት ለደቀ መዛሙርቱ ለሐዋርያት የሚሰጣቸው ስልጣን ነው። እናንተ ያሰራችሁት የታሰረ ነው። እናንተ የፈታችሁት የተፈታ ነው። እናንተ አውግዛችሁ የለያችሁት የተለየ ነው። እናንተም ደግሞ ኃጢአቱን አዛችሁ ንስሐ ሰጣችሁ የመለሳችሁት በእኔም ዘንድ የተመለሰ ነው። ይሄ ወደፊት የሚሰጣቸውን ስልጣንም የሚያመለክት ነው እግዚአብሔር ልጆች። ስለዚህ ይህንንም ለማስገንዘብ ነው ፈታችሁ አምጡልኝ የተባሉት። በዓለማችን ላይ ለክብር መገለጫ የተከበሩ ሰዎች የሚቀመጡባቸው የተለያዩ እንስሳት ቢኖሩም በዚህ ዕለት ክርስቶስ የተቀመጠባት አህያ ነበረች። ልብ በሉ። ሰዎች የሚቀመጡባቸው ሰረገላዎች አሉ፣ ፈረስ በቅሎ አለ፣ የተሻሉ እንስሳትም አሉ። አህያ ግን በዚህ ዓለም የተናቀች ናት። ለዚህም የተነገረ ትንቢት የተቆጠረው ሱባኤ ትንቢቱን እነሆ ንጉሥሽ ጻድቅ እና አዳኝ ነው፣ ትሁትም ሆኖ በአህያይቱ ግልገል በውርንጭላይቱም ላይ ተቀምጦ ወደ አንቺ ይመጣል የሚለውን ቃል ለመፈጸም ኢየሱስ ክርስቶስ ነቢያት የተናገሩትን ይፈጽም ዘንድ ሰው ሆኗል። ይሄ ብቻ አይደለም። ብዙ ሰረገሎች እያሉ፣ ብዙ መኪኖች እያሉ፣ ብዙ ተሽከርካሪዎች እያሉ፣ ደመናው ትራንስፖርቱ እያለ ሆኖ እያለ፣ ሁሉም የእሱ ታዛዥ ሆኖ እያለ ኢየሱስ ክርስቶስ ግን በአህያ መቀመጡ የተነገረው ትንቢት የተቆጠረው ሱባኤ ይፈጸም ዘንድ ያንን ለመፈጸም በአህያይቱ ተቀምጧል። እንግዲህ በብሉይ ኪዳን ዘመን የነበሩ ነቢያት መጪው ዘመን የመቅሰፍት፣ የመዓት፣ የመከራ ዘመን መሆኑን ለመግለጥ ራቁታቸውን ሆነው በፈረስ ላይ ተቀምጠው ዘገር ነጥቀው ሲታዩ የሰላም፣ የደስታ፣ የትምህርትና የቸርነት ዘመን ሲመጣ ነጭ ልብስ ለብሰው በአህያ ላይ ተቀምጠው መነሳንስ ይዘው በአደባባይ ይታዩ ነበር ነው። እውነት ነው። መቅሰፍት የመከራ ዘመን የሚሆን ከሆነ አባቶቻችን ነቢያት እንደሚታወቀው ከል ለብሰው ከል ጠምጥመው ጥቁር ለብሰው በፈረስ ላይ ሆነው ዘገር ነጥቀው ይመጣሉ። የመቅሰፍት ዘመን ነው፣ የመከራ ዘመን ነው፣ የፈተና ዘመን ነው ሲሉ ነው። ደግሞ የሰላም፣ የደስታ፣ የጸጥታ ዘመን ሲሆን ደግሞ በአህያ ላይ ተቀምጠው ነጭ ለብሰው ይመጣሉ፣ ይታዩ ነበር ነው። ጌታችንም ስርዓተ ነቢያትን በመጠበቅ ሕዝቡን በሚያውቀው ትውፊት በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ በመስቀል የሚፈርሰው የእግዚአብሔር ምሕረት ለሰው ልጅ ሊሰጥ የተቃረበበት ጊዜ መቅረቡን ለመግለጽ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ገብቷል ነው። ሰው በሚያውቀው ቋንቋ የሰውንም ስራ ለመተግበር ይህንንም ያደርግ ዘንድ ነው። ስለዚህ አባቶቻችን የነቢያትን ስርዓት ለመፈጸም ነቢያት ለሕዝቡ ያሳዩበት የነበረ የመቅሰፍትና የደስታ ዘመን ሲሆን በዚህ መንገድ እንደነበረ ይሄንን ለማሳየት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን ሁሉ አድርጓል ማለት ነው። ስለዚህ ጌታችን በክብር ሆኖ ወደ ኢየሩሳሌም ሲገባ የፋሲካን በዓል ለማክበር በየሀገሩ የመጡ ከሞተና ከተቀበረ በኋላ በአራተኛውም ቀን ጌታችን ከሞት ያስነሳውን አልዓዛርን ለማየት የተሰበሰቡ ብዛት ያለው ሕዝብ የዘንባባ ዝንጣፊ የለመለመ ቅጠል በመያዝ ልብሳቸውን በየመንገዱ በማንጠፍ በጌታ ስም የሚመጣ ንጉሥ ነው፣ የተባረከ ነው፣ በሰማይ ሰላም፣ በአርያም ክብር እያሉ ሰማያዊ አዳኝ መሆኑን አውቀው በክብር ታላቅ በሆነ አቀባበል ተቀብለውታል። አልዓዛርን ከመቃብር የቀሰቀሰው፣ አልዓዛርን ከሙታን ለይቶ ያስነሳው እያሉ ክብር ለሚገባው እግዚአብሔር ክብር እየሰጡ እግዚአብሔር አምላካችንን እንደዚህ ገልጸውታል ማለት ነው። ስለዚህ እግዚአብሔር ልጆች እኛም ይህንን ትውፊት በመቀበል ነው ዛሬ ቤተክርስቲያናችን ምንጣፍ በማንጠፍ ታቦታት ሲወጡ አቧራ ወነነብን ሳይሉ ወጣቶች እየተቀባበሉ ይሄን ሁሉ የሚተገበሩት እና ዘንባባ የሰላም፣ የደስታ፣ የድል አድራጊነት ምልክት ነው። ዘንባባው የሰላም፣ የደስታ፣ የድል አድራጊነት ምልክት ነው። አብርሃም ኮሎዶጎሞርን ድል ባደረገ ጊዜ የዘንባባ ዝንጣፊ ይዞ እግዚአብሔርን አመስግኖታል። የረዳኸኝ፣ ያገዝኸኝ፣ ጉልበቴ የሆንኸኝ፣ ትከሻ የሆንኸኝ፣ መከታ የሆንኸኝ አንተ ነህ፣ ጠላቴን ድል እንዳደርግ ሲል ዘንባባ ይዞ የዘንባባ ዝንጣፊ ይዞ እግዚአብሔርን አመስግኗል። ዮዲትም ደግሞ ሆሎፎርኒስን እስራኤልን ይገዳደርባቸው የነበር ድል ባደረገችው ጊዜ የዘንባባ ዝንጣፊ ይዛ ድል አድራጊነቷን ገልጻለች፣ አመስግናለች። ጌታችን መድኃኒታችን ኢየሱስ ክርስቶስም ሰይጣንን
ዲያብሎስን ድል የሚያደርግበት የሰውን ልጅ ከሰይጣን አገዛዝ ነፃ የሚያወጣበት የሚያድንበት ጊዜው ተቃርቦ ነበርና ድል አድራጊነቱን ለመግለጽ ዘንባባ ይዘው ሆሳዕና በአርያም በሰማይ ያለ መድኃኒት እያሉ ሆሳዕና ለወልደ ዳዊት ለዳዊት ልጅ መድኃኒት መባል ይገባዋል እያሉ አመስግነውታል። እውነት ነው። የሰው ልጅ የሚያድንበት ዲያብሎስ የሚታሰርበት ስልጣኑን አቅሙን የሚያጣበት የሚዋረድበት ጊዜ እንደደረሰ ማሳያ እንደሆነ ነው። ይህንን ሁሉ ይዘው የልብስ ዝንጣፊያቸውን ይዘው አመስግነውታል ማለት ነው። ስለዚህ ብዛት ያለው ሕዝብ ከፊትም ከኋላም ሆነው ሕፃናት ሳይቀሩ ሆሳዕና እያሉ ሲያመሰግኑ ያዩ ፈሪሳውያን በቅናት መንፈስ ተቃጠሉ። ሆሳዕና በአርያም ሆሳዕና ለወልደ ዳዊት እንዘ ይብሉ ሆሳዕና ለዳዊት ልጅ መድኃኒት መባል ይገባዋል፣ እውነተኛው አዳኝ ይሄ ነው እያሉ የአርባና የ6 ወር የመንፈቅ ሕፃናት የዓመት ሕፃናት ከእናቶቻቸው ጀርባ እየወረዱ እግዚአብሔርን ሲያመሰግኑ ያዩ ጸሐፍት ፈሪሳውያን የአጋንንት ማደሪያ የሆኑት ግን ተቃጠሉ። የሕፃናት ምስጋና አወካቸው፣ ተቃጠሉ። ለራሳቸው ክብር ሲጨነቁ የጌታ ክብር አልታያላቸው። ለራሳቸው ክብር እውቀትና ዝና የሚጨነቁ ሰዎች የእግዚአብሔር ክብር አይታያቸውም። እውነት ነው። ሰው ለራሱ ክብር ዛሬም ብዙ ባይታውያንን የሚሉ የራሳቸው ክብር ሲነካ የሚጨንቃቸው የእግዚአብሔርን ክብር ግን ዝቅ አድርገው እንዲታይ የሚያደርጉ የእግዚአብሔርን ክብር ለራሳቸው የሚያደርጉ ስለዚህ ለራሳቸው ክብር እውቀትና ጸጋ ሲጨነቁ የሚጨነቁም የእግዚአብሔር ክብር አይታያቸውም። ስለዚህም እርሱን ለማመስገን አይችሉም። የእነርሱን አለማመስገን ብቻ ሳይሆን ደግሞ በሌሎች በመመስገኑ በቅናት መንፈስ ተቃጠሉ። የሚያመሰግኑትንም ለማስቆም ደቀ መዛሙርትን ገስጻቸው አሉ። ግሩም ነው። ደቀ መዛሙርትህን ገስጻቸው። ጌታችን ኢየሱስ ክርስቶስ ሆይ እነዚህ ሕፃናት ጩኸታቸው አደከመን፣ አሰለቸን። እነሱ ባለማመስገናቸው ከዚያም አልፈው ተርፈው ደግሞ የሚያመሰግኑትን ኢየሱስ ክርስቶስን ምን አሉ? ሕፃናት ጩኸታቸው እያወከን ነው ብለው በመንፈስ ቅናት በሰይጣናዊ ቅናት ተቃጠሉ። ደቀ መዛሙርትህንም ገስጻቸው አሉ። ዛሬም በዘመናችን ፈሪሳዊ የሆነ ባህሪ ያላቸው ከእግዚአብሔር ክብር ይልቅ የራሳቸውን ክብር የሚያስቀድሙ አሉ። የራሳቸው ክብር የሚያስቀድሙ በአመፅና በሽንገላ የተመሉ በግብር ፈሪሳዊ የሆኑ የራሳቸውን ክብር የሚያስቀድሙ በአመፅ በሽንገላ የተመሉ በግብርም ፈሪሳዊ የሆኑ ሰዎች ከቤተ መቅደስ ጀምሮ እስከ አውደ ምሕረቱ ማየት የተለመደ ሆኗል። ብዙዎችን ማንሳት ይቻላል ስማቸውን ጠቅሰን። ነገር ግን ይህ ሁሉ አይጠቅምም። ሁላችንም እግዚአብሔር ነው ወደዚህ ዓለም የመጣው። ሲመጣ ግን ሕፃናት ክብሩን አውቀው አምላክነቱን ተረድተው እማፈ ደቂቅ ወሕፃናት አስተዳሎከ ስብሐተ ከሕፃናት አፍ ከልጆች አንደበት ምስጋናን አዘጋጀህ ብሎ ነቢዩ ቅዱስ ዳዊት የተናገረውን በመርሳት በመዘንጋታቸው ሕፃናት እየወረዱ ከእናቶቻቸው ጀርባ ሲያመሰግኑ ጸሐፍት ፈሪሳውያን ግን ተቆጥተዋል፣ ተበሳጭተዋል። መበሳጨት ብቻ አይደለም፣ ሰይጣናዊ ቅንዓትንም ቀንተዋል። መቅናት ብቻ አይደለም፣ ኢየሱስ ክርስቶስ ሕፃናት አወቁን፣ ድምጻቸው ረበሸን፣ ዝም በሉ በላቸው አለ። በዚህ ጊዜ ነው እንግዲህ ጌታችን ኢየሱስ ክርስቶስ ዛሬም በዘመናችን ያሉትን ሰዎች ፈሪሳውያንን የሚመስሉ ግብር ያላቸው ለራሳቸው ክብር የሚጨነቁ ለራሳቸው ዝና የሚጨነቁ ስለ ራሳቸው ክብር ራሳቸውን የሚያስቀድሙ በቤተ መቅደሱ እስከ አውደ ምሕረቱ የተለመደ ሆኗል ነው እነሱ መሄድ። ምንም እንኳን ጸሐፍትና ፈሪሳውያን መምህራን ሕፃናቱን ደቀ መዛሙርቱን እንዳያመሰግኑ ለማድረግ ቢፈልጉም ጌታ ግን እነርሱ ዝም ቢሉ ለእማርመሙ እሉ ሎንቱ አይባን ይኬልሁ እነርሱ ዝም ቢሉ ድንጋዮች ይጮሃሉ ብሏቸዋል። ግሩም እኮ ነው። አንደበት የሌላቸው መናገር የማይችሉ እግር የሌላቸው ጭንቅላት የሌላቸው ልብ የሌላቸው ድንጋዮች ዝም ይሉ ይመስሏችኋልን? የቤተልሔም ድንጋዮች ዝም አይሉም። የገሊላ ድንጋዮች ዝም አይሉም። የቢታንያ ድንጋዮች ዝም አይሉም። ስለዚህ በዚህ ዕለት
እነዚህን ሰዎች ከልክሏቸው ብላችሁኛል። እነሱም በከለክላቸው እነሱ ግን ዝም አይሉም። ስለዚህ በዚህ ዕለት የታሰረችዋን አህያ ፈታችሁ አምጡልኝ ብሎ እንድትፈታ አደረጋት። የታሰረችዋን አህያ እንግዲህ ብዙ ነገር ተነፍጓታል። ሳር እንዳትበላ፣ ውሃም እንዳትጠጣ፣ የለመለመ ሳር ላይ የተፈታ እንዳትበላ ታስራለች። የሚበላ ከሌለበት፣ የሚጠጣ የሚቀመስ ከሌለበት ምድረ በዳ ላይ የታሰረች አህያ ናት። ስለዚህ ይህችን አህያ ፈታችሁ አምጡልኝ በማለት ደቀ መዛሙርቱን አዞ አህያዋ እንድትፈታ አድርጓል። ስለዚህ በዚህ ዕለት የታሰረችዋን አህያ ፈታችሁ አምጡልኝ ብሎ እንድትፈታ ወደ እርሱም እንድትመጣ እንድትቀርብ አድርጓታል። ሁሉም እኛም የሰው ልጆች ሁሉ ከኃጢአት ከበደል እስራት የምንፈታበት ጊዜ እንደደረሰ ያመለክታል። ወደ እርሱ እንድንቀርብ ይፈልጋል። በኃጢአት የታሰረ ሰው ከኃጢአት ባርነት ነፃ ወጥቶ ከኃጢአት ማሰሪያ እንዲፈታ ይፈልጋል። ስለዚህ ከበደል እስራት ተፈተን ወደ እርሱ እንድንቀርብ ይፈልጋል። ሆሳዕና በአርያም እያሉ ለጌታችን ክብር እንዲሰጡት ሰዎች እንደሰጡት እኛም ሁልጊዜ እግዚአብሔርን ለማክበር ለማመስገን መሰለፍ እንዳለብን ነው። እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ በአሕዛብ መካከል ስራውን አስታውቁ፣ ስሙ ከፍ ያለ እንደሆነ ተናገሩ፣ ታላቅ ስራ ሰርቷልና ለእግዚአብሔር ተቀኙ፣ ይህንንም በምድር ሁሉ ላይ አስታውቁ ይላል ነቢየ እግዚአብሔር ቅዱስ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 12 ተራ ቁጥር 4 ላይ እግዚአብሔርን አመስግኑ አለ። ምስጋና የሚገባው ነውና አምላክ ነው። ስሙንም ጥሩ፣ ስሙም መድኃኒት ነው። በአሕዛብም መካከል ስራውን አስታውቁ፣ አዳኝነቱን፣ ቸርነቱን፣ ገዳይ፣ አዳይ፣ ፈዋሽ፣ እውነተኛ አምላክ መሆኑን አስታውቁ፣ ስሙም ከፍ ያለ እንደሆነ ተናገሩ ነው። ስሙ መድኃኒት ነው። ስሙ አዳኝ ነው። ታላቅ ስራ ለእኛ ለሰው ልጆች ሰርቷልና ለእግዚአብሔር ለእሱ ምስጋና አቅርቡ፣ ተቀኙ፣ ይህንንም በምድር ላይ አስታውቁ ይላል። ስሙን አመስግነን ክብሩን ለማውረስ እንዲያበቃን የአምላካችን ቅዱስ ፈቃዱ ይሆንልን። እንግዲህ ሆሳዕና ጌታችን መድኃኒታችን ኢየሱስ ክርስቶስ የታሰሩትን የፈታበት የሰው ልጆች ከእስራት የሚፈቱበት ሰዓት እንደደረሰ ለማጠየቅ 16ቱን ምዕራፍ በእግሩ ተጉዞ ሶስቱን ምዕራፍ ደግሞ ጌታችን ኢየሱስ ክርስቶስ 16 ምዕራፍ ያላትን 14ቱን ምዕራፍ በእግሩ ተጉዞ 2ቱን ምዕራፍ በአህያዋ ውርንጭላ ላይ ተቀምጦ ቤተ መቅደሱን ዙሮ ወደ ቤተ መቅደስ ገብቷል ማለት ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ስለ ሆሳዕና እንዳያችሁት እንደሰማችሁት ነው። በዚህ ዕለት ሆሳዕና የሚለውን ቃል ቅዱስ ያሬድ እና ሌሎችም አባቶች በቅዱሳት መጻሕፍት የጠቀሱት እየተወሳ እየተዘመረ በአህያ ውርንጭላ ላይ ተቀምጦ ኢየሩሳሌም የገባበት ሁኔታ እየተተረከ ስለሚዘመር ልዩ የምስጋና ቀን ነው። ይሄ ሆሳዕና ሰንበት በጌትነት በክብር በውዳሴ በዝማሬ በሆሳዕናና በአርያም እየተባለ በሽማግሌዎች በሕፃናት አንደበት በድንጋዮችም ልሳን ሳይቀር እየተመሰገነ ወደ ቅድስት ሀገር ኢየሩሳሌም በክብር ሲገባ በምስጋና ለተባበሩት ሁሉ ለተሰጣቸው ለተቀደሰ ሰላሙና ፍቅሩ መታሰቢያ ሆኖ የሚከበር ታላቅ ዓመታዊ ክብረ በዓል ነው ማለት ነው እና አስቀድመው አባቶቻችን ትንቢት ተናግረዋል። ለስም አጠራሩ ክብር ምስጋና ይድረሰውና አምላካችን ልዑል እግዚአብሔር ነቢያትን ትንቢት ሳያናግር ለአበው በምሳሌና በራእይ ሳይገለጥ እየፈጸመው የማዳን ስራ እንደሌለ ቅድስት ቤተክርስቲያን ብሉይን ከሐዲስ አስማምታ በሊቃውንት ትርጓሜ አስመስጥራ ታስተምራለች። በዕለተ ሆሳዕናም የሆነው ሁሉ ከላይ እንዳየነው ቀድሞ በትንቢተ ነቢያት የተነገረ በቅዱሳን አበው በምሳሌ የተገለጠ ሲሆን ፍጻሜውን አግኝቷል። ይኸውም አራቱ ወንጌላውያን ተባብረው የጻፉት ሲሆን እስኪ ወንጌላዊ ማቴዎስ እንደጻፈው እንግዲህ እንዳየነው ቅድምም እንዳነሳ ነው ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተ ፋጌ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ ነው የትምህርታችን። ሁለቱን ላከ እንዲህም አላቸው፣
በፊታችሁ ወዳለችው መንደር ሂዱ፣ ያን ጊዜም የታሰረች አህያ ከውርንጭላዋ ጋር ታገኛላችሁ አለ። ፍቱና አምጡልኝ። መታሰራቸው ቅድም እንዳልነው የሰው ልጅ በኃጢአት የመታሰሩ ምሳሌ ነው። 5500 ዘመን ነፃነት ተነፍጎት ክብሩን አጥቶ ተጎሳቅሎ መኖሩን የሚያሳይ ነው። ፈታችሁ አምጡልኝ አለ። ተፈተው መምጣታቸው የሰው ልጅ ከኃጢአት ባርነት የሚፈታበት ጊዜ እንደደረሰ የሚያጠይቅ ነው ማለት ነው። ስለዚህ ፈታችሁ አምጡልኝ አለ። ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ሁለቱን ልኳቸዋል። ደቀ መዛሙርቱም ጌታችን ኢየሱስ ክርስቶስ እንዳዘዛቸው አደረጉ። አህያይቱንና ውርንጭላይቱንም አመጡለት፣ ልብሳቸውንም በላያቸው ጫኑ። ጌታችን ኢየሱስ ክርስቶስ በእነሱ ላይ ተቀመጠ። ብዙ ሕዝብም ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፎች ጫፍን እየቆረጡ በመንገድ ላይ ያነጥፉ ነበር ተብሎ ነው የተጻፈው። እውነት ነው። አንተ የተቀመጥክባት አህያ፣ አንተን የተሸከመች አህያ አቧራ ሊነካት አይገባም እያሉ ልብሳቸውን እያወለቁ ከትከሻቸው ላይ እያወረዱ አህያዋ እግር ላይ ያነጠፉ። ሌሎችም ደግሞ ቅጠል እየቆረጡ ዘንባባ እየዘነጠፉ በየመንገዱ ያስቀምጡ ጀመር። በዚህ ገጸ ንባብ እንደተመለከትነው ጌታችን ኢየሱስ ክርስቶስ በቤተ ፋጌ መንደር ውስጥ ታስረው የነበሩ አህያይቱና ውርንጭላዋን ፈታችሁ አምጡልኝ በማለት በሞት ጥላ በዲያብሎስ ቁራኝነት በሲኦል ባርነት ታስሮ ይሰቃይ የነበረውን የሰው ልጅ ከባርነት ነፃ ለማውጣትና ከኃጢአት ማሰሪያ ለመፍታት የመጣ መሆኑን ሲያስረዳ ፈታችሁ አምጡልኝ አለ። እውነት ነው። የሰው ልጅ ከባርነት ነፃ የሚወጣበት ቀን ደርሷል። ከኃጢአት ማሰሪያ የሚፈታበት ጊዜ ደርሷል። ስለዚህ ያንን ለማስረዳት ፈታችሁ አምጡልኝ አለ። ይኸውም ሰው ሁሉ ከኃጢአት ማሰሪያ የሚፈታበት ጊዜ እንደደረሰ ለማጠየቅ ነው። በደላችን ሁሉ ይቅር በሉ፣ በምህረቱ በደላችን ሁሉ ይቅር የሚለን በምህረቱም የምንጎበኝበት ሰዓት እንደደረሰ ማስረጃ ነው። እንግዲህ በእኛ አድሮ ይኖር ዘንድ ሊቀድሰን በደሙ ፈሳሽነት ከኃጢአት ነፃ ሊያወጣን መዋረዳችንን አይቶ ስለኛ እሱ ተገብቶ መከራ መስቀልን በመቀበል ወደ ቀድሞ ክብራችን ሊመልሰን እንደመጣም ለማሳያ ነው። ማንም ምንም ቢላችሁ ነው ያላቸው። ለጌታ ያስፈልጉታል በሉ። እነዚህን አህዮች ለምን የሚላችሁ ፈታችሁ ልትወስዷቸው ስትሞክሩ ለምን ትፈቷቸዋላችሁ የሚላችሁ ቢኖር ማንም ምን ቢላችሁ ለጌታ ያስፈልጉታል በሉ ነው። ማንም የጠፋውን እኛን ሁላችንም ሊፈልግ የመጣ በመሆኑ በኃጢአት ማሰሪያ ለተያዝን ሁሉ ነፃነትን ሰጥቶ ልጆቹ ሊያደርገን መምጣቱን ሊነግራቸው የታሰረችውን አህያ ከነውርንጫዋ ፈታችሁ አምጡልኝ አለ። እውነት ነው። በዚህችም ዕለት ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ የሚሳነው ነገር የሌለና በአህያና በውርንጭላዋ ላይ በተአምራት በአንድ ጊዜ ተቀምጦባቸዋል ሁለቱንም። ብዙዎችም ልብሳቸውን በአህያና በውርንጭላዋ ላይ አነጠፉ። በመንገዱም ላይ እየተሽቀዳደሙ የለበሱትን ልብስ ሳይቀር አነጠፉላቸው። ይህንን ያደረጉት መንፈስ ቅዱስ ምስጢር እያስተረጎማቸው መሆኑን እንረዳለን። ያውም በአህያዋ ጀርባ ኮረቻ ከማድረግ ይልቅ ልብሳቸውን ማንጠፋቸው ኮረቻ ይቆረቁራል፣ ልብስ ግን አይቆረቁርም። የማትቆረቁር ሕግ ሰራሁላችሁ ሲል ልብስ በአካል ያለውን ነውር ይሸፍናል። ጉድፍ ቢኖር ቁስል ቢኖር በአካላችን ላይ ያለውን ለምጥ ቢኖር ይሸፍናል። አንተም ከባቴ አበሳ በደልን የምትሸፍን ነህ፣ የሰውን ኃጢአት የምትሸፍን ስለ ሰው ልጆች ኃጢአት ስትል ወደዚህ ዓለም የመጣህ የእኛን በደል በአንተ መሞት፣ በአንተ መቁሰል፣ በአንተ መገረፍ የምትሸፍን ነህ ሲሉ ነው። በአህያ የተቀመጠበት ምክንያት ደግሞ ቀድሞ ነቢያት የጦርነት፣ የበሽታ፣ የረሃብ ዘመን የሚመጣ እንደሆነ በፈረስ ተቀምጠው ይታያሉ ብለናል ቅድም። ዘመኑ ዘመነ ሰላም የሰላም የሆነ እንደሆነ በአህያ ተቀምጠው መነሳነስ ይዘው ነጭ ለብሰው ይታያሉና ዘመኑ ዘመነ ሰላም የሰላም የእርቅ ዘመን ነው ሲሉ ይሄን ሁሉ ትንቢት ባወቀ አናግሯል። ምስጢሩ በአህያ የተቀመጠ ሸሽቶ አያመልጥም። አህያ አትፈጥንም። በአህያ ላይ ተቀምጦ ከጠላት ማምለጥ አይችልም። አሳዶም ደግሞ አስሩጦ መያዝ አይችልም።
እሱም ካልፈለጉኝ አልገኝም ከፈለጉኝ አልታጣም ሲል ነው። ለሚፈልገኝ ቅርብ ነኝ ሩቅም አይደለሁም፣ ለማይፈልገኝ ደግሞ አልጨበጥም አልያዝም ሲል ነው። እንዲሁም ሕዝቡ ሕፃናቱ ሳይቀሩ ዘንባባ ይዘው የሚቀድሙትም የሚከተሉትም ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር፣ ለዳዊት ልጅ መድኃኒት መባል ይገባዋል፣ በእግዚአብሔር ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ያመሰግኑት ነበር። ታላላቆችም ሆኑ ታናናሾች የሰላም አምላክ ኢየሱስ ክርስቶስ በአህያ ላይ ተቀምጦ ሲሄድ ዘንባባ ይዘው አመስግነውታል። ደቀ መዛሙርቱም ሲያመሰግኑ ከሕዝቡ መካከል ከፈሪሳውያንም መምህር ሆይ ደቀ መዛሙርትን ገሥጻቸው አሉት። እሱ ግን መልሶ እላችኋለሁ እነዚህ ዝም ቢሉ ድንጋዮች ያመሰግናሉ አላቸው። ይኸውም እንደሚላቸው በግልጽ ድንጋዮች ሳይቀሩ አመስግነዋል። የሉቃስ ወንጌል ምዕራፍ 19 ቁጥር 40 ላይ ለማርመም ሁሉ ሎንቶ አይባን ይኬሉ እኒህ ሕፃናት ዝም ቢሉ ድንጋዮች ዝም አይሉም፣ ያመሰግናሉ፣ አምላክነቱን ያውቃሉ። ስለ አምላክነቱ ዝም አይሉም፣ ይመሰክራሉ። በመሆኑም የሆሳዕና በዓል በቤተ ክርስቲያን ጌታ ወደ ቤተ መቅደስ ሲገባ ሕዝቡ ጸበርት ወይም ዘንባባ በመያዝ ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ እግዚአብሔርነት ያለው የተባረከ ነው በማለት ስለተቀበሉት ይሄንን በማሰብ ይሄንንም በማድረግ ቤተ ክርስቲያናችን ዘንባባ ለሕዝበ ክርስቲያኑ ታድላለች ማለት ነው። ለዚያ ነው ዛሬ ዘንባባ የምታድለው ዘንባባ የምትሰጠው የድል አድራጊነት እግዚአብሔር ዓለምን ዲያብሎስን ለማሸነፍ ወደዚህ ዓለም እንደመጣ ዲያብሎስን ድል እንዳሸነፈው የሰው ልጅ ከታሰረበት የሚፈታበት ጊዜ እንደደረሰ የምስራች ሲባል ይሄንን ዘንባባ ታድላለች ነው። ታሪክ ምሳሌ ይዛ ነው። በቤተ ክርስቲያን በአራቱም ማዕዘናት ይህን በዓል የሚመለከቱ ምንባባት ይነበባሉ። ስርዓቱም ከሌሎች ቀናት ለየት በሚል መልኩ ይከናወናል። እነዚህም የቅዱስ ማቴዎስ ወንጌል ምዕራፍ 21 ተራ ቁጥር 1 እስከ 17፣ ማርቆስ 16 1 እስከ 10፣ የቅዱስ ሉቃስ ወንጌል ምዕራፍ 19 ቁጥር 29 ያው ቅድም እንደነበረው ነው እስከ 42፣ ዮሐንስም 12 በማንሳት እነዚህ ሁሉ ስለ ሆሳዕና ስለ ኢየሱስ ክርስቶስ ወደ ዓለም መምጣት ወደ ቤተ መቅደስ መምጣት የሚመሰክሩ የሚናገሩ መጻሕፍት ናቸው ማለት ነው። አራቱም ወንጌላውያን ተባብረዋል። በዚህም መሰረት ዕለቱ የምስጋና ቀን እንደመሆኑ ከሰንበት ትምህርት ቤት ወጣቶች ጀምሮ ልዩ ልዩ ድባብ ባለው ስርዓት ዘንባባ በመያዝ ሊቃውንተ ቤተክርስቲያን አጠቃላይ ምዕመናን ሁሉ ያሉበት የጸሎትና የምስጋና ስርዓት ይከናወናል። ከላይ እንደተመለከትነው ሕፃናት፣ አረጋውያን በጌታችን በኢየሱስ ክርስቶስ ፊት ሆሳዕና ለዳዊት ልጅ በእግዚአብሔር ስም የሚመጣ የተመሰገነ ነው እያሉ ሲዘምሩ፣ አይሁድ በቅናት ስለተናደዱ የምስጋና ማዕበል ያቀርቡ የነበሩ ሕፃናት መከልከልና ዝም እንዲሉ መገሰጽ ሞክረው ነበር። አልቻሉም፣ አይችሉም። ሕፃናት አምላክነቱን አውቀዋል። ሕፃናት ለእግዚአብሔር ክብር እንደሚገባው ምስጋናም እንደሚገባው አውቀው ይህን ሁሉ ምስጋና አቅርበዋል። ስለሆነም አምላካችን መድኃኒታችን ኢየሱስ ክርስቶስ ሕፃናትን ምስጢር እንዲናገሩ ቋንቋ እንዲናገሩ አምላክነቱን እንዲያውቁ ያደረገ አምላክ እግዚአብሔር እኛም እንድናመሰግነው ስለፈቀደልን ክብርና ምስጋና ለሱ ይድረሰው። እሱ ግን ከአይሁድ ቁጣ ይልቅ ለኢየሱስ ክርስቶስ በሚያቀርቡት ምስጋና ደስ ተሰኝቶ ይበልጥ ድምፃቸውን ከፍ አድርገው እንዲያመሰግኑ ድምፃቸውን ከፍ እያደረጉ ሆሳዕና በአርያም ሆሳዕና ለወልደ ዳዊት እያሉ አመሰገኑ። አይሁድም ኢየሱስ ክርስቶስን ዝም እንዲሉ ገስጻቸው አሉት። እሱ ግን ሕፃናቱ እንዲዘምሩ በሚያበረታታ ቃል እንዲህ ሲል መለሰላቸው። አስቀድሞ በነቢያት በነቢዩም በቅዱስ ዳዊት ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀህ እንደተባለ አታውቁምን? እናንተ እንዳሰባችሁት ሕፃናቱ ዝም ቢሉ እንኳን እነዚህ ድንጋዮች ያመሰግናሉ አላቸው። እውነት እኮ ነው። እንደገና ሲያበረታቸው ነው። ሕፃናቱ ዝም ሊሉ ቢችሉ አይደለም ነቢዩ ዳዊት የተናገረው ከሕፃናት አንደበት ከልጆች አንደበት ምስጋናን አዘጋጀህ ብሎ ነቢየ እግዚአብሔር ቅዱስ ዳዊት የተናገረው ይፈጸም ዘንድ ይህ ግዴታ ነው አላቸው። ፍጥረቱ ሁሉ እንዲያመሰግነው ማድረግ ይቻለዋል እግዚአብሔር። ያን ጊዜ የቢታንያ ድንጋዮች በሰው አንደበት በተአምር አመስግነውታል። በተአምር አንደበት አውጥተው ለዳዊት ልጅ መድኃኒት መባል ይገባዋል እያሉ ፍጥረት ሁሉ እንዲያመሰግነው ማድረግ ይቻለዋል፣ የሚሳነው የለም። በቢታንያ ድንጋዮች የተመሰገነ ስለሆነ
ስለ ሁሉ ነገር በየትኛውም ጊዜና ሁኔታ ውስጥ ብንሆንም ፈጣሪያችን ማመስገን አለብን። የተፈጠርነውን ስሙን ለመቀደስ ክብሩን ለመውረስ ነውና ስሙን ለመቀደስ ማለት ስሙን ለማመስገን ማለት ሲሆን ክብሩን ለመውረስ ማለት ደግሞ መንግስተ ሰማያትን ለመውረስ ማለት ነው። የተፈጠርነው ለዚህ የተቀደሰ ዓላማ ስለሆነ ሁልጊዜም እግዚአብሔርን ማመስገን ይገባናል። ምስጋናውን በፍጹም እምነት፣ በቅንነት፣ በንጹህ ልቡና መሆን አለበት። ልበ አምላክ ቅዱስ ዳዊት ባርኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐቲሁ ውስተ አፉየ እግዚአብሔርን ሁልጊዜ አመሰግነዋለሁ፣ በ24ቱ በ12ቱ በሰባቱም የጸሎት ጊዜያት አመሰግነዋለሁ፣ ምስጋናውም ዘወትር ባፌ ነው በማለት እንደተቀኘ እኛም ሁልጊዜ እግዚአብሔርን ማመስገን የዘወትር ተግባራችን ሊሆን ይገባናል። ስለዚህ በዛሬው ዕለት የእግዚአብሔር ልጆች ቤተክርስቲያናችን በደመቀ ሁኔታ ቤተክርስቲያናችን በክብር ታላቁም ታናሹም እግዚአብሔርን ያመሰግናል። ይሄ የምስጋና ቀን ነው። ይሄ ማን ነው? ኢየሩሳሌም እስክትናወጽ የሕፃናቱ፣ የአረጋውያኑ፣ የመካከለኛው የድንጋዮችም አንደበት ሳይቀር ሆሳዕና ለወልደ ዳዊት፣ ሆሳዕና እግዚአብሔር ልጅ በእግዚአብሔር ስም ለሚመጣ ለእግዚአብሔር ክብር ይገባዋል፣ መድኃኒት መባል ይገባዋል እያሉ ሲያመሰግኑ ጸሐፍት ፈሪሳውያን ምቀኞች ግን ዝም ብለው አሉ። ዛሬም የቤተ ክርስቲያኗን ድምፅ መስማት የማይፈልጉ ሰዎች እንዲህ ይሉናል፣ ይቃወሙናል። ቤተክርስቲያኒቱን ይቃወማሉ። ድምጿን አንፈልግም፣ የቤተክርስቲያን ድምፅ አንፈልግም የሚሉ ብዙዎች ናቸው። ማይኩ አደነቆረን፣ ማይኩን መስማት አንፈልግም፣ ስለዚህ ማይኩን ዝጉልን የሚሉ አሉ። ይሄ የአይሁድ የጸሐፍት ፈሪሳውያን ተረፎች ናቸው። ጸሐፍት ፈሪሳውያን ይሄንን ነው ይሉት የነበር እና ስለዚህ ይህንን ባለማዳመጥ ጌታችን ኢየሱስ ክርስቶስ ግን ሕፃናትን የበለጠ እንዲያመሰግኑ ምስጋናውን በማበረታታት ከሕፃናትና ከልጆች አንደበት ምስጋናን አዘጋጀህ የሚለውን ያለውን ብሎ የተናገረውን ነቢዩ ዳዊት አታስተውሉምን አላቸው። ስለዚህ ሁላችንም ይህን በማስተዋል እግዚአብሔርን ከማመስገን እግዚአብሔርን ከማገልገል ለእግዚአብሔር የአምልኮ ስግደት ከማቅረብ ማንም ሊከለክለን እንደማይችል ማንም ሊያቋርጠን እንደማይችል ከሕፃናቱ ተምረናል። ጌታችን መድኃኒታችን ኢየሱስ ክርስቶስም ምስጋናውን አበረታቷል። የሕፃናትን ምስጋና የተቀበለ አምላክ እግዚአብሔር የእኛንም ምስጋናችን እንዲቀበል መልካም ፈቃድ ይሆንልን። ሆሳዕና ለወልደ ዳዊት፣ ለዳዊት ልጅ መድኃኒት መባል ይገባዋል። እንግዲህ አህያዋ መታሰሯን አይታችኋል። አህያዋ የታሰረችው የሰው ልጅ ለመታሰሩ ምሳሌ እንደሆነ አህያዋ መፈታቷ የሰው ልጆች ደግሞ ከኃጢአት ባርነት ነፃ የሚወጡበት ከኃጢአት ማሰሪያነት የሚፈቱበት ጊዜ እንደደረሰ ለማጠየቅ እንደሆነ አይተናል። በአህያ የተቀመጠ ምስጢሩ ግን ሩጦም አያመልጥም፣ አሳዶም አይዝም። እኔም ለቀረባችሁኝ እኔም ቅርብ ነኝ፣ ከጎናችሁ ነኝ። እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም ለማለት ነው። ለሚፈልጉኝ ይገኛለሁ፣ ለማይፈልጉኝ አልገኝም ነው እያለ ያለና ስለዚህ ሁላችንም ቅርብ ሆነን በአምልኮት በጾም በጸሎት ተወስነን እግዚአብሔርን አገልግለን ስሙን ቀድሰን ክብሩን እንድንወስድ የእሱ መልካም ፈቃድ ይሆንልን። በዓሉንም የሰላም የጤና በዓል ያደርግልን። ለዛሬው ሁሉ የዛሬ ዓመት በሰላም ያድርሰን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሆንልን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።